ብላት ነው መፍታታት ቁጭ ወደነ መብታችን እንዴ አረ ምን ነው ተረጋጋ ናዝለል እስቲ እንኪ ና ምን እንደተፈጠረ ስላልኩ ነው ምን ልታወራ ነው ይደበድባለሁ ምንድነው አንቺ ነቃቤ ኖርኝ ወሳብ አንተ አባባሌ ራስ ሰላም እንዴት ናችሁ ዮና ኤል ፕላስ እንዴ ፋሚሊዎቻችን አረበናስ መሳቁና በኋላ ትስቂያለሽ እሺ ሰላም እንዴት ናችሁ ዛሬ አበደ ፕራንክ ይዤላችሁ እሺ ያበደ ፕራንክ ይዘንላችሁ እኔ ማለበት እኮ እኔና ናፍቆት ተባብረን ፊሽና ሚኪን ለናሳብዳቸው ቆርጠን ተነስተናል ይሄ የማሳበጃ ፕራንክ ፓርት 1 ነው አይ ፓርት 1 አይደለም በርግጥ አሳብደናቸው ከዚህ በኋላ ከበድ ልናረጋው ሐሳብ አለን ዛሬ ምን አሰብ መሰላችሁ አንድ ድራግመት መስል ነገር ይዣለሁ ከንጀና ነው ተበትኗል ለቀ አረ አስተካክለው ባክ እሺ ብቻ አለ የሆነ ነገር ፈጨት አርጌ ይዣለሁ ልክ ሲመጡ እንደ ጦዝን ነው አክተ መናረገው በተለይ ናፍቆትን አጡዣታለሁ ጦዛለች ዝም ብላ ትስቃለች ትጫወታለች ምናምን እና እንደዚህ የተወሰለ የማያውቁ በእርግጠኝነት ይደነግጣሉ ምን አርጋት ነው ብለው እኔ ላይ እንደሚያብዱ እርግጠኛ ነኝ በእርግጠኝነት ይሄን ኃላፊነት ወስጄ ካበዱም ይበዱ ምንም ካረጉ ምንም ያርጉ ብዬ ኃላፊነቱን ወስጄ ልጀምረው ነው ምቱንም ዱላውንም ትችሉ አይ እሱን አልሰማቸውም ምትምናን እንኳን አልሰማቸውም እና አጥቆዛታለሁ እሷም ትወናለች ታቋታላችሁ ምን ያህል እንደምታሳምናቸው ትቀውጧለች ትስቃለች ጦዝ ፈዘዝ ትላለች ከዛ እነሱ ያይደብራቸዋል ብለን እንጠብቃለን ከዛ በኋላ ሲደነግጡና ሲናደዱ አብረን ፈታ እንልባቸዋለን ቤተሰቦች ይሄን ቪዲዮ ሰብስክራይብ አድርጋችሁ ጀምሩ እስከ መጨረሻው ቪዲዮውን እዩ ትዝናኑበታላችሁ ፈታ በሉ ፋሚሊዎች እንወዳችኋለን ጠብቁ ፋሚሊዎቻችን እንግዲህ ማቴሪያሎቻችን ሬዲ አድርገናል ያው ከቺ ያሉ ነው እንዴ ነው ዝግጅት እስኪ ላይነሽ ጦዝ ነው የምንለው እውነቱ ከሆነ ያሳፍራል ግን ቢሆንም በደንብ ለዳዳ ምን ላድርግ ሌላ ነገር በቃ ትስቂያለሽ እንትን ንቀይ ጄጅ ሎሪ ታው ማስቲካ ይገመር ካልዘለልኩ ያብል ማለት ዋዛ አቺ እንዴ ምንሽ ነው ማለት ምንድነው ማለት ተነሽ ባባ ተመችቷል ማሪ ፈልጋ በእግር ለምንድን ነው ሰላም ደቃይና በእግር ሰላም ምትለኝ ተመችቷል ድረስ ተቁልታችሁ ታረቁት በኬፕ ምን ተመችቷል ተመችቷል ያዲላ አምጣ አንተ ነው ዲስገስ ከስተሽው አንዴ ኬፕ ኬፕ ገዝተሽ አይ ጨመር ስቲክ እየጠመርሽ ነው ስቲክ እየጠመርሽ ነው እንትን ሌላ አረግም ብሎ ነው እንትን እያየሁት አንዴ እንትን ይፈልግ በቀናቃቢ መሪቱ ምን አርጋት ነው አንተ ልጅ ኧረ ምንም አልሆነችም ምን አርጋ እንደዚህ የተዘባዘበች ምንም አልሆነችም ትለኛለህ እንዴ ምን አርጋት ነው ምን ሆነሽ ለምንድን ነው የምታለቅሰው ጠረግለትም ባውን ሆነሽ ነው ምን አስባት ነው ነዘረኛ ትንሽ አልነሳም አንተ ምን አርጋት ነው ምን ሆነ ምንም አልሆነም ምንድነው የማየው ታዲያ እኔ እየተቀለልክ እያየሁ ምንም አልሆነችም ትለኛለህ ስሚ ናፍቆት ምን ሆነሽ ምን ነው እንትበላል ድማስ ብላል ኧረ እኔ አላውቅም እኔም እንደዚህ ነው ያገኘኋት እዚህ ስመጣ ነው ያገኘኋት ምንድነው እሱ እና ታዲያ እንጃ አላገኛትም አላገኘኋትም አንቺ ተናገሪ እንዴ ምንድነው የምታፈጥነው ምንድነው ይሄን ከዛም ይዤ የመጣሁት ነው ይሄ ምንም እኮ አይደለም አንተ እኔ 3 እግር ነው እንዳለ ኧረ እባክሽ 1 2 3 3 እግር ኧረ አንቺ አውቀሽ ነው አውቃ ይሄ 6 እግር 3 እግር
ኧረ ምንሽ አምጣ። ኧረ ስጣት እባክህ አምጣው። ፀጉሯ ተበላሽቷል። ስጣት ልቋት። ቆይ ኧረ እሱ እንትን ነው ገና አልተሰራም። ተይ ድማስ ብላ ነው። ኧረ ምን ሆነ ነው? ምንድነው የምታፈጥበው? እኔ ምንም የማውቀው ነገር የለም። እንዲሆነ ያገኘዋል። ምንም የማውቀው ነገር የለም። ታዲያ እንዴ ልጅ ሰው ማለት ይለርካል እንዴ? ምን ሆነ ነው? ኧረ ንገሪው እባክህ። ቁጭ በል። ምን ሆነ ነው? ምንም የማውቀው ነገር የለም ትላለህ እንዴ? መሬት ላይ ወድቃ ምንድነው የምትቀለው ሲጀመር? ኧረ ምንድነው አንተ የራስህ ጉዳይ ወንድ ልጅ ነገር አታተኛታለህ እንዴ? ምን ሆነ ነው? የምታውቀው ነገር አለ? ስኳር አንቺ አትንዘባዘቢ። ነፍጣን በጥፊ ነው የምከርነው። ለምንድነው ሰላም የምትለኝ? እንዴ ነው የማታጠፈው? እንዴ ምን አረገች? ለምንድነው ሰላም እየተቃቀሙ እንደሆነ አታይም እንዴ? አንተ ሲጋራ አይደለም ያዙት። ኧረ ምንም አይደለም። አንተ ግን የለም እንዴ? ምን ሆነ ነው? ኑ እሺ ኑ ጤነኛ አይደለ? ኑ ገመድ እንዝለል። የምር ኧረ ንቁጭ እኔ ዘላለሁ። ኧረ ወርድ ለከኝ አንተ ለምንድን ነው ያስስኩ? ምን እያረክ ነው አንተ? ምን እያረክ ነው? ምንም አላረኳትም። ምንድነው የምትሆነው ታዲያ? ምን አረካ? ቁጭ በይ። ለምን ትጮህብኛለህ ታዲያ? ምን እንዳታስወግርብህ ነው? ቁጭ ነው እንትን እንዳታስወግርብህ ነው። የራስን ችላቱ ዝም እንዴ? ምን ሆነ ነው? ቁጭ በልሽ ና ቁጭ በል። አንተ ትልቅ ልጅ አይደለ እንዴ? ምንድነው ያዝከው? ራሱ ምንድነው ማስወግር? ልቀቀኝ። ቁጭ በል በቃ። ካስፈለገ እመታለሁ እኔ ማርያምን እመታለሁ። ይኸው እሷም ኧረ እባክህ ናፍቆት። ኧረ ተይ ተዋት። ሰናስር የረዳት በላት። ኧረ ተይ። ለምንድን ነው እንትን ያልከው? ምን ሆነች? ገና እኮ ምን ሆነች? ለምንድን ነው ያስስካት? ለምን ቁጭ አትልም? የት ነው የምትቀመጠው? ምን እያደረጋችሁ ነው እዚህ መንገድ ላይ ቁጭ ብላችሁ? ና እንዝለል እንደውና ቁጭ በይ እስቲ። ቁጭ በይ። ደነዝ ቁጭ በል። ኧረ ቁጭ በል። ኧረ እባክህ። ኧረ ልቀቀኝ በእናትህ። አንተ አትንቀኝ። ምን ሆነ ነው? ለምንድን ነው ያስጨስካት? ምን ሆነ ነው? እኛ ባያናቅም እንደ እኛ ደነዝ ላሽ እንደዚህ ሽቆቀበት እንዳይሸት እኛ እንዳንሸተው ላሽ በቃ እንደ ማይክ ለምንድን ነው ያስጨስካት? ኧረ ምንም አላጨሰችም። እንደዚህ ነው ሳገኛት። ለምንድን ነው ያስጨስካት? ኬትም አንጥታታ አንቺ ቁጭ በይ። ነይ ቆይ ስሚ። እሺ ቆይ ስሚ ነገር እና ቁጭ በል። ያው ታውራክ እና ቁጭ አይ እንደዚህ ታውራኝ እና ቁጭ በል። አልቀመጥም። ስሜን አጥራ ይሁን ስሜን እዚህ ጋር እንጫጫ። ሌላ ነገር ከመጣም ሌላ ዳቃል ከመጣ ሌላ ነገር እኮ ቁጭ በል። ለምን ደው መጣጨኝ? ና ቁጭ ለምን አትልም? ሳረፊሽ ቁጭ በል። በእናትሽ ባጃ። ኧረ ምን ሆነ ነው? ለምንድን ነው ያስቀስካት? እናውራበት። እንደዚህ አይነት ቀልድ አልወድም። ወጋኛ ጩቤ ነው እንዴ? ኬታ መጣው ለሞን ኬታ መጣው እንዴ? ምንም አልያዝኩም። እኔ ሳገኛት ምን እንዲህ ነች? አንቺ መታሻለሽ። ደነዝ ለቀቂኝ። ምን እሺ። እና አንተ ነገር እየፈለግኝ ነው ወይ መሰለሽ እንዴ? በጥፊ እንዳላቀለ ደነዝ ለምንድን ነው ያስኩ? እንደዚህ ሆነ የት ነው ይዘናት? ምን ነው የት ነው ሴት ልጅ ነች እንዴ? የት ነው የምቀመጠው? ለምንድን ነው የምቀመጠው? ዳራ ዘር ካንተ ጋር ቁጭ ብያለሁ። አወራ ምን ቆሻሻ እኔ አደርገዋለሁ። ችግር የለውም። እሺ ላድርግልሽ። እሺ ታኔ ጨስከ ነው የምትመስለው። ቁጭ በልና እናውራ። ናዝለን ማ ለምን አትልም? የት ነው የምቀመጠው? ምንድነው የምታወራው? ነው እንዴ? የት ነው የምቀመጠው? አንተ ቁጭ በል። ኧረ እስኪ አውራኝ። ምንድነው እያደረክ ያለው? ጦዛለች ልጅቷ። ሲጋራ አይደለም እኮ ያስጨስካት። በኮንፊደንስ ቁጭ በልና እናውራ ትለኛለህ እንዴ? ከመቼ ጀምሮ ነው አንተ? ከመቼ ጀምሮ ነው? ለምን አትረጋጋም? እየኮረኮረ ቁጭ በል። አልቀመጥም። የት ነው የምቀመጠው እንዴ? እና ተነስ እናውራኝ። ቪዲዮ እየተጠቃቀምክ ቁጭ በልና እናውራኝ ትለኛለህ እንዴ? ምንም ይዲላራ ተረጋጋ። በገላገል ምን ሆነ ነው? ሌላ ነገር አይደል? አፍተህ ታወራኛለህ እንዴ? እሺ ቆይ ነው ላውራችሁ፣ ላስረዳችሁ። ለምን? እሺ አስረዳኝ። እና ቁጭ በል። ይኸው አንቀመጥ። ሰው ሌላ ነገር ነው የሚመስለው። እዚህ የምንታወቀው በምን እንደሆነ ታውቃላችሁ? የምንታወቀውን ብታውቅማ ማለት ነው ይሄ የቆሻሻ ስራ አትሰራም። አታጓርደንም ነበር። እኛ ሳንመጣ ራሱ ስንት ሰው አይታችኋል? ኧረ ምን ማለት ነው? እኮ ሳገኛት እንዲህ ነው። ለምን አታውቅም? አንተ አትሰክሰኝ በእናትህ። እኔ ፋራ አይደለሁም በእናትህ። እኔ ሳገኛት ምናምን ትላለህ? ያስፈራል። ኧረ ሚኪ ምን እርድና መሰለህ? አንድ ላይ ነው የምንገባው። እዚህ ጋር ይጋጋል ከመጣ ቁጭ በልና አውራኝ ይለኛል። የሚያወራው እስኪ እንስማው። እሺ አውራ። ያልተፈጠረ ነገር ለምን? እሺ አውራ። እኔ ልንገራችሁ አሎሎይ አንተ በተስ ምን እንደምታወራ ያለው አውራ። ቁጭ በል ቁጭ በል እናውራ። እሺ አንጫጫ። ሌላ ነገር አውራ። እሺ
አውራሽ ጋር ተይበናሽ ሳገኛት አውራሽ መናገር የምትፈልግ እኮ አይደለችም። እንደዚህ ነበረች አትበለኝ። መናገር ይኸው ያወራሁት እኮ ሳገኛት እንዲህ ነበረች ይለኛል። ሳገኛት ከማን ምንድን ነው? አሬ ሆነ ኪስ ውስጥ እኔ ባየ ይቻለሁ። ሌላ ነገር አይፈጠር። ለምን አስጡስካት ነው እንዳሳየ ማስቲካ ምናምን እንዳይባ አረ በመዳሪያ ለማንተ ምን ሆነ ነው ዘታይ ነው ተለቅለቀ ሽቶ ምናምን ታወራለህ እንዴ? አረ ተይ አረ አምጣ ጠብስሻለሁ። ማርያምን ጠብስሻለሁ። እኔ እመታለሁ። አንተ ለምንድን ነው ያስጦስካት? እኔ አይደለሁም ምን እንዲህ ነው ያገኘው ማለት አረ በእናትህ አፈንከኝ። ወደዚህ ዞር በል ዮኔ አንተ ራሱ ልክ አይደለም። ማርያም ተጠቃቅማ ልክ አይደለም። ምንም ልክ አይደለም። እሺ ጅል ነው እንዴ? ካንተን አልጠብቅም። በይዘው በጣም ትልቅ ልጅ ያም ካንተ ብዙ ነገር ነበር። ኧረ አንተ ራሱ ዝም በል። ምን ሆነህ ነው ምን አረገች ሴት ልጅ ላይ ሄደህ የምታስጦዘው? ያለም ልጅ አቅም የምናወራውን ራሱ አቅም የምናውቀዋለን ብንሞክር በቃሽ ወደ ቤት ይዣት ሄዳለሁ። ችግር የለውም። እሺ ወደ ቤት ይዣት ሄዳለሁ። ከዛስ ምንድን ነው ትተኛለች። ልቀቃት። እሺ ተዋት። እየለፈለፈች ነው ሌላ ነገር የገደለኝ ነው። እኔ ላይ እኮ ነው እናንተ አሁን እየፈረዳችሁ ያላችሁ። ሚኪ ስሜን አልጠሪያች ቆሻሻ በጥፊ እንዳይ አርፈሽ ተቀመጭ በእናትሽ። ስሜን አልጠሪያች ስሜን እንዳትጠሪ። እሺ ከሆነ ስድስት በቃ አሁን አንቺ ወደ ቤት እንሄዳለን። እሺ መቼ ያራዳለች ግን እነሱ አሁን አታናጫቸው። ወንድሞቻችን ናቸው እኛም ብለው ነው የመጡት። ለምን ነው የምታናድጃቸው? ይሄ ፌር ነው? መናደድ አለባቸው እነሱ አይደለም። በቃ ና ኬፕ ወስጠን በቃ እኔ ወደ ቤት ይሻት ሄዳለሁ። እሷ አሁን አንተ እንዴት ነው ይዛት የምትሄደው? ምን አንተ ጤነኛ ነኝ ብለህ ነው ከሷ እሻላለሁ ብለህ ነው የምታስበው? የለም እኮ አንተም የለም ስተሃል እኮ ኧረ ወደዚህ ሄድ በእናትህ። አንቺ ደግሞ ነይ እሷ በቃ ነገ እንገናኛለን። ነይ ኬፕ ላኪ ደርብ አይ ደርብ ገና እንትን ነው ኬፕርድና መስሏቸው። ኧረ አይደለም እንዴ ምን ሆነ ነው? ስለፈለግን ነው በቃ ተመቸን። ኬፑ አረግን እንደዚያ ነፈስ ይበል። እንሂድ በቃ ቆይ ቁጭ በያ ቻውን በላች። ምንድን ነው አንቺ ነቃቤ ናውሪኝ አንቺ ነቃቤ ናውሪኝ አይዞሽ ነቃቤ ናውሪኝ ምን የት ነው የትም አትሄዱም። ማርያምን የትም አትሄዱም። ሚኪ ወደ ቤት እኮ ነው ምን የት አባ ነው እንደዚህ ሆነ መንገድ ላይ ሰው ቢያገኛችሁ በቃሽ ተረጋጋ። በቃ አኮርኩረኝ ከዚህ በኋላ እንዳኮርኩረኝ። እሺ ተረጋጋ። በቃ በቀበሉ በቃ ተረጋጋ። ናዝለል እስቲ ሚኪ ምን እንደተፈጠረ ላስረዳ። ያዝ ና ያዝ። ቆይ ኧረ ላውራቸው። ኧረ ናፍቆት ምን ሆነሽ? እንደዚህ አይነት ሰው ነሽ እንዴ? ምን ሆነሽ ነው? ሚኪ ላስረዳችሁ። በቃ ይኸውልህ ደወለችልኝ እና ልንገናኝ ቀጠሮ አለን አይደል? እንዴ አዎ ኧረ ናፍቆት እባክሽ ተረጋጊ። በቃ ላውራቸው። እንዴ ምን ሆነሽ? ደወልኩላት። ከዛ ፈታ ማለት ፈልጋለሁ ደብሮኛል፣ በጣም ጨንቆኛል አለች። ነገ ስለ ነገ ፈታ ታዲያ በዊድ ነው እንዴ ፈታ የምታረጋት? አውራህ ተረጋጋ። የሌለ ወር ሌላ ነገር ውስጥ በደርስ ራስ ችግር መጠጣጣታትም እንዴ የኔ አይደለም እኮ የሚል እኮ የኔ አይደለም። ምን ብሩ ግን ያንተ ነው የገዛህበት? የኔ አይደለም ብሩ ግን ያንተ ነው የገዛህበት። ተረጋጋ። ቆይ አንተ ብሩ ያንተ ነው አንዴ የገዛህበት። ተገላገሉ፣ በቃ ተገላገሉ። ብሩ ያንተ ነው እንዴ? አንተ ትልቅ ልጅ ሆነ እንዴት ለዊድ ብር ታወጣለህ? ብሩ የኔ አይደለም እና የማን ነው? ጭራሽ በሷ ብር ነው የገዛው ያስጦስከት? ልደበድበኝ ነው እንዴ? ምንድን ነው እንደሆነ እኔ መጣ ደበድብሃለሁ። ዝም ስላልኩ ነው። ምን ልታወራ ነው? ደበድብሃለሁ። ያስረዳችሁ ነው። የወንድ ልጅ እየወራው ነው። እንደ ወንድ ልጅ እየወራው እኮ እኛም እንደ ወንድ ልጅ እናወራ አይደል? እንደ ወንድ ልጅ እናወራ ይሆናል። እኔ እየወራው ነው። ለምን አትረዳኝ? ለምን አስጦስካት? ደብሮኝ ያላለች እኔ ደብራት ወደኛ ልቃት ደብራት አንተ እስክትመጡ ነው ፈታን ሴት ነች እሷ እንዴ? አንተ እስክትመጡ ፈታን በልበላ። ለምንድን ነው በዚህ ነገር ፈታ የምታስብላት ነው? መፍታታት ቁጭ በል ነው መብታችን እንዴ? አረ ምን ነው መብታችን ነው የምትለው? አረ አንቺ አንቺ ተሰቃየሽ እንዴ? አረ ምን ሆናችሁ ነው እንዴ? እየተጠቀምክ ነው ወይ? አትተው እንዴ? አትተው ነው የምትፍታተው? አንተ ትተኛለህ እንዴ? በዊድ የምትፍታተው? በመጠጣት ትፍታታ? አለፍታታ መብቴ
አይጠፋም። አንተ እንደዚህ መልስ ነው መልስልኝ። ምንድነው? ምን አይነት መልስ ነው መልስልኝ? ተገላገሉ አልኩኝ። በእናትህ ዝም ስላልኳቸው ጭራሽ በጣም ይቋቁማል እንዴ? ምን አይነት መልስ ነው? አንተ ጥፋት ነው ካታማ እና በቢሮ ፈታም ታረጋው? አንተ አትፈታተነኝ፣ በእናትህ ሰጣህ። አትፈታተነኝ። እሺ እኔ መልስ ነው ማለት አንተ ምን አይነት መልስ ነው? ዝም ስላቸው እንትን ይላል። ረጅም ስለሆንክ ከመፈራ መስሎ አንቺ በቃ ዝም በይ፣ ዝም በይ። ወደ ቤት ይዣት ይላል። አትሄድም፣ የትም ይዛታት። አንተ እኮ ሰው አይደለም፣ ሰው ነው እኮ ሰውን ይዞ የሚሄደው። አንተ ከሷ በምን ተሽለህ? በምን ተሽለህ ነው ከሷ የምትሄደው? ቶ የት ነው የሚሄደው? የትም መሄድ ቁጭ በል፣ ቁጭ በል። በጣም እንትን አላችሁ። መግደል አጽያት ነው። ማርያም ለፖሊስ ደውዬ ነው ነገ እናወራለን። ሂድ፣ ቁጭ በል እናውራኝ። ከዚህ በኋላ ማለት ነው የት ነው የሚሄደው? የእኛንም ስም እኮ ነው የሚያጠፋው። የት ነው የሚሄደው? እንደዚህ ሆኖ ሰው ቢያገኘው ምን ይባላል? ሌላ ነገር ነው የሚፈጠረው። ሚኪ ሌላ ነገር ነው የሚፈጠረው። በቃ እኛ እንሄድላችኋለን። በቃ እንሂዳ። ቁጭ በይ አንቺ። ልቀቂ አለ እኮ አንተ መታለው እኔ ያስቀይማለሁ። የምትጋፉ አንተ ምን ሆነ? ተው የሆነ መፍትሄ እኔ አንተንም መፍትሄ እንጋፋለሁ። መብት ይላል እንዴ? እግሪስ የኔ ረሳው ትግሪ። ኧረ በቃ አንቺ ደግሞ የት አድርጌው ነው? በእናትህ እኔ ረሳለሁ። በቃ ሁሉንም ነገር ተረጋጊ። በቃ አንቺ አሁን ምንም እኮ ረጋ ማለት ነው። ውሃ አምጣ እስኪ ውሃ። እግሪን ስጠኝ። አንተ ነው አንዴ አስብዛት። ቁጭ በይ፣ እግሪን የወሰድከው አንተ ነው። አምጣ። እሺ ቁጭ በይ፣ ቁጭ በይ። ተዋት በቃ ቁጭ በይ፣ ቁጭ በይ አንቺ ቁጭ በይ። ናፍቆት ታይ። አይዞሽ እግሪን አምጣ። እግሪን አምጣ። ችግር ተንበላሽ አንተ ኃላፊነቱ ደስ ማርያምን መታሻት ናፍቂ ያላስመለሽ እግዚአብሔር አላስመለሽ ነው የሚሄደው። የት ሂድ ወደ ቤት። የለመደው ነገር ነው። ወደ ቤት እስኪደርስ ድረስ ይልሽ ስንት ሰው ያገኘዋል? እንደዚህ ሆኖ ምንድነው የሚቀባጥረው? ጤነኛ መስሎ ነው እንዴ? ስንት ነገር ነው የሚያወራው። በቃ ከኛ ጋር ነው የምትሄድ። የትም አትሄድም። ና ቁጭ ያለው ነይ ናፍቆት የምትላት የትም አትሄድም። ና ታዲያ ወይ ቁጭ በሉ ወይ እንሂድ። ይዘናችሁ እንሄዳለን እኛ። ነይ እግሬን ታመጣለህ። መፋታ እንደመስል እኛ ይዘን እንሄዳለን ተባልካ አንዴ ምር መፈጥ ነው። ከኛ ጋር ትሄዳለህ ተባልካ አንዴ ቆጭሻለህ። ማርያምን ቆጭሻለህ። በኋላ ቆጭሻለህ። እረፊ። እሺ አሁን እንሂድ ወይስ ምንድን ነው ሀሳብ? አልኩህ እኮ ይጠያታ አይደለም ማስፋል እኛ አለ ለሷ ሂድ። ናኒ በቃ ተዋቶ እንደዚህ አትበልሽ። ሁለቱም ያውናቸው በቃ እሱ ሄዶ በኋላ ቱቦ ውስጥ ቢገባ ምን ታመጣለህ? አትጩህ፣ ተረጋጋ። በቃ እኛ ይዘናቸው እንሂድ። በቃ እኛ ይዘናቸው እንሂድ። አንቆልፍ እኛ ብቻችንን አንተ ስማኝ ከጉሮሮ ቃላቶቹ ሲወጡ ይታያል። እኛ ብቻችንን ነው አሜን እንፈልገው። አንተ አታውራኝ ዮኔል፣ አንተ አታውራኝ። እግዚአብሔር እንዳታወራኝ። እኔ እናንተ ነገ እናወራለን። አንተ እንዳታወራኝ። ፍቺ ነይ ኧረ በቃ ኧረ በእግዚአብሔር በቃ ይዘናቸው እንሂድ። በየሄደውስ እሺ በሰላም ቤት የሚገቡ ይመስላል። እነዚህ ልጆች አሁንም አያርፉም። ጫልሽ ቤት ነው የሚሄዱት። ይሄድ እሱ የለመደው ነገር ነው። ይዟን ነው የሚሄደው። ለምንድን ነው ይዟን የሚሄደው? አትሹባት በቃ የለመደው ያው ምን ለምዶ ነው? በእናትህ እሱ ኧረ ሰው ምንም አልመሰለውም። እኩል አጭሶ ምንም አልመሰለውም። እሱን ሲረጋጋ ነገ እናወራለን። ና ልዘልና ኧረ ተው በእናትህ አትሄድም። ከዚህ በላይ እንድናደድ አታርግ። ከዚህ በላይ ይኸውልህ ብዙ መናገር እፈልጋለሁ፣ ግን አሁን እንደዚህ ሆነ ብዙ ልናገር አልችልም። ገብቶሃል? ነገ ጤነኛ ስትሆን ብዙ ነገር አወራለሁ፣ ግን አሁን አትፍጠን። በቃ ነይ ምናምን አትበለኝ። እኔን እንዳጨብጠኝ እኔ አልጨብጥም ከዚህ በኋላ። አትሄድም ከአንተ ጋር የትም አትሄድም ከአንተ ጋር። እጅን ከዘረጋው ደግመህ ያሰነዝራል። አትሄድም። የት ነው የምትሄደው ከአንተ ጋር? አጋርም ቢሆን እኛን የምናደርስ ምንድን ነው የምንረጋጋው? ምንድን ነው የምንነግረኝ?
ልብሳችን ልቀደው ያስፈራኝ እኮ ፍራንክ ነው። እንደዚህ አይነት ፍራንክ አለ። አስፈራኝ። እኔ ብዙ ይር ነበር ከዚህ በላይ ግን ፈራሁት ፊቱን። እንደዚህ አይነት ፍራንክ አለ። ኧረ እኔ ገደለኝ። እሷን አንተ በተናቱ ነው ስማን ቦንድ ወራን ፊቱ ሲያስፈራ ደውል ደይ ምን ሆነ ነው? በቃ ተረጋጉ። እንዴና ነኝ እኛ እንዴና እንደዚህ አይነት ነገር ደግሞ ያስፈልጋል። በጣም መታቱ እንደዚህ አይነት ፍራንክ የለም። በቃ ሌላ ደህና ነገር አሰለም ያንተ አለ እናንተ መሰሩት በዊድ በእንደዚህ አይነት ነገር ፍራንክ አለ። አራውንም አትጩም አገኘኋችሁ። አንተ በጣም ነው ፊት የሚያስፈራው ግን በስማ ፈርቼ ነው እንጂ ገና ማለት ነው። እንዴት እንደተሳቀኩኝ በየት ፈርቼ ነው እኔ ራሱ የተናገርኩት ነው። ግን እናንተ እኔማ ግሪን አምጣ ቢላ በጣም ፋሚሊዎቻችን ያው በሚገባ አግኝተናቸዋል። በጣም ተናዷል። የምር ከዚህም በላይ መሄድ ሀሳብ ነበረኝ። በጣም ነው የፈራኋቸው። ፊቱን ሳይው በጣም ደንግጬ ነው ከሆነውን መተኝ ብዬ ነው ፕራንክ ነው ያልኩት እንጂ ከዚህም በላይ ማሳበድ ይችል ነበር። በዚህ ተጠናቋል ፕራንካችን። ቪዲዮውን እስከ መጨረሻው ስላያችሁ በጣም ነው የምናመሰግነው። ፈታ እንዳላችሁ ተስፋ እናደርጋለን። ሊያለቅሱ እንደደረሱ በዛው እያያችሁ ቪዲዮ ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ማርያም ፊታቸው በጣም ነው የሚያስፈራው። ብታዩት ሊደበደቡን ነበር ቤተሰቦቻችን። ነገር ባያቸው እኔም በቤቴን መትረፌ ራሱ ታምር ነው። እግዚአብሔር እንደ አንዱ ይወሰድ ይለገኛል። እሷን ሊመቷት ነው ብዬ ነው መጨረሻ ላይ ራሱ ቪዲዮውን የቋጨሁት። የምትለው ነገር አለ? አንተንም ያልመታነ የለም በቃ አዎ የለም የምለው ነገር አትምታኝ። እኔ የምለው ነገር አለ። እውነት አትምታኝ። እንደኔ እየመታኝ ነው። እኔ ስንቱን ችዬ ነው እግዚአብሔር ያስፈራችሁ። ኧረ በቃ ምንድነው ምን ያህል ለኛ እንደሚያስቡ ነው የተረዳነው። እንግዲህ ማርያም ሌላ ሙድ ላይ ነው። በቃ አሁን እዚህ ጋር ተጣልተን አይ እንዴት እንደዚህ አይነት ነገር ያደርጋሉ ብላችሁ ራሱ ማሰብ ምን ያህል ለኛ እንደሚያስቡ ነው የተረዳነው። ፋሚሊዎቻችን በጣም ነው የምንወዳችሁ። ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ስለምታዩልን በጣም እናመሰግናለን። ድጋፋችሁ አይለየን። ሰብስክራይብ አድርጉ። እንወዳችኋለን። በቀጣይ ቪዲዮ እስክንገናኝ ቻው። አይዟችሁ።